በዚህ ቪዲዮ ላይ ቅንጅት ውስጥ አንዳንድ ነገሮችን እንዴት ማስተካከል እንደምንችል እንመለከታለን። እንደምታዩት ይሄ የማሳያ ቡድን ነው። ስለዚህ እዚህ የሚደረገው ለውጥ ምንም አያሳስባችሁ። እዚህ የማሳያ ቡድን ዋናው ዓላማ ድሪም ሴቭ ላይ እንድንለማምድ ነው። ስለዚህ እዚህ የምነካው ነገር የሚለወጥ አይደለም። የእውነት ቡድን ላይ ግን እንደዚህ ከሰራችሁ አሁን የማሳያችሁ ነገር ይለወጣል። እሱን እንዳትረሱ። አሁን ቅንጅት ጋር እንሂድ። አሁን እዚህ ውስጥ ለምሳሌ ህገ ደንብ፣ እንደገና ደግሞ የዙር የጊዜ ሰሌዳ፣ የቡድን መግለጫችሁን፣ የአባል መግለጫችሁን እነዚህ ነገሮች ማስተካከል ይቻላል ማለት ነው። እስቲ አሁን ምን እንሞክር? አንድ የስራ አስፈጻሚ ያለውን ኃላፊነት ለማስወገድ እንሞክር። እስቲ አሁን ምን እናደርጋለን? እንገባለን፣ ስራ አስፈጻሚ የሚለው ውስጥ እንገባለን። እንደምታዩት ለምሳሌ አሁን ደስታ ተማም ቁልፍ ያዥ ነች። ፈጡማ ደግሞ ጸሐፊ ነች። ስለዚህ አሁን ምን እናደርጋለን? ጸሐፊዋን ወደ መዝገብ ያዥ እንለውጣለን። ስለዚህ ይሄንን እሰርዝና መዝገብ ያዥ እላታለሁ። መዝገብ ያዥ መዝገብ ያዥ ለወጥኳት። ኮሚቴውን አስቀምጥ ሚላል። በዙሩ መካከል ባለው የቡድኑ ስብሰባ ላይ ለውጥ ሊያደርጉ ነው። ይህ ለውጥ በሚቀጥለው ስብሰባ ላይ ተግባራዊ ይሆናል። ከዚህ በፊትም ሆነ አሁን ባሉ ስብሰባዎች ላይ ተጽዕኖ አይኖረውም። ስለዚህ ይሄ ለውጡ መቼ ነው የሚታየው? የሚቀጥለው ስብሰባ ሲጀመር ፋጡማ መዝገብ ያዥ ትሆናለች ማለት ነው። ሌላ ምሳሌ ደግሞ እንመልከት እስቲ። የአንድ ሰው የአባል እንትኑን እናስተካከል እስቲ። አሁን የአባል መግለጫ ላይ እንግባ። እዚህ እንደምታዩት ሁሉም አሉ። ለምሳሌ ስልክ ቁጥር እንቀይር፣ የከደረን ስልክ ቁጥር እንቀይር። እዚህ ውስጥ እንገባለን። እንደምታዩት መሰረታዊ መረጃ የሚል አለ። መሰረታዊ መረጃ የሚለው ውስጥ እንገባለን። ከዛ እዚህ ጋር መቀየር የምንፈልገው ነገር ካለ እዚህ ጋር እንቀይራለን ማለት ነው። ከዛ ቀጣይ እንለዋለን። እዚህ ጋር ስልኩን ከፈለግን አሁን መቀየር እንችላለን ማለት ነው። ስልኩ ለምሳሌ የመጨረሻው 22 ከሆነ 22 እናደርገዋለን ማለት። ስለዚህ እዚህ ላይ የሚደረገው ለውጥ ምንም አያሳስባችሁ። እዚህ ለመለማመጃ ስለሆነ ነው። የይለፍ ቃሉን መቀየርም ከፈለገ እዚህ መቀየር ይችላል። እንዲህ በማድረግ ማጠናቀቅ እንችላለን ማለት ነው። ስለዚህ መጨረሻ ላይ ሁሌ ከጨረስን በኋላ ምን መርሳት የለብንም? ከታች ሄደን ተከናውኗል የሚለውን ነገር መርሳት የለብንም ማለት ነው። በዚህ መንገድ አሁንም ተከናውኗል። በዚህ መንገድ የቅንጅት ውስጥ ቡድናችን ውስጥ ያሉትን እነዚህን የቡድን መግለጫ፣ ህገ ደንብ፣ የዙር የጊዜ ሰሌዳ፣ የአባል መግለጫዎች፣ የአባል ደብተሮች፣ ስራ አስፈጻሚ የመሳሰሉትን መቀየር እንችላለን ማለት ነው።